ሰላም ጤና ይስጥልን እንደምሰነበታችሁ። እንኳን ወደ ቶን ሾው በሰላም መጣችሁ። ሰብስክራይብ ላይክ አድርጋችሁ ጀምሩ። እንዲሁም ሰብስክራይብ እና ላይክ አድርጋችሁ የምታበረታቱኝ ከልቤ አመሰግናለሁ። ዛሬ ደግሞ በሌላ ስራ መጥቻለሁ። ለድምፄ በጣም ይቅርታ፣ ትንሽ ያፍኖኛል። ዛሬ ደግሞ የምንሰራው ፍጣይር ነው። ብዙ አይነት የፍጣይር አሰራሮች አሉ። የዛሬው ደግሞ ለየት የሚያደርገው ፍጣይሩን ካበሰለን በኋላ ነው የምንፈልጋቸው ግብአቶችን የምንጨምርባቸው። ስጋም ይሁን ዶሮም ይሁን አትክልትም ይሁን ሰርተን ካበስለን በኋላ ነው የምንጠቀማቸው። እንደ ሳንዱሽ ወይንም እንደ ሾርማ የምንጠቀመው ማለት ነው። እስከ መጨረሻው ድረስ ተከታተሉኝ። ቡሆ ደግሞ ስናቦካ ከ5 ደቂቃ ውስጥ የሚነሳም አለ፣ 1 ሰዓት የሚፈጅም አለ፣ 10 ደቂቃም እንዲሁም ከ1 ሰዓት በላይም የሚቆይ አለ። ዛሬ ደግሞ በጣም ይቅርታ፣ ዛሬ ደግሞ ለየት የሚያደርገው ቶሎ የሚነሳ በሆነ ማቦካ። እስከ መጨረሻው ተከታተሉኝ፣ እዩት እንዴት እንደሚያምር። እንደ ሳንዱች ነው። ለምሳሌ ይሄኛው ውስጡ ደግሞ ከፈት ስናደርገው ክፍት ነው፣ ባዶ ነው። አትክልትም ይሁን ስጋም ይሁን ዶሮም ይሁን መጠቀም እንችላለን ካበስለን በኋላ ማለት ነው። እዩት፣ አሁን ስቆርሰው ውስጡ ባዶ ነው። ከዚህ ውስጥ የምንፈልገው ነገር እንጨምራለን። ከዚህ ጋር ስናቦካ 1 ሊትር ወተት ነው እኔ ተጠቀምኩት። 1 ብርጭቆ ውሃ፣ ከዛ ትንሽዬ ስኳር፣ ፊን ካሜራ ወይንም እርሾ በዛ አድርጎ ቶሎ እንዲነሳላችሁ፣ 1 እንቁላል፣ ዘይት 1 ብርጭቆ። ከዛ በደንብ አድርገን እናዋህደዋለን። አሁን አላቆየውም፣ ዱቄት ነው የምጨምርበት ቀጥታ ማለት ነው። እዩት እንዴት እንደሚያምር፣ በጣም ይቅርታ። ከዛ ትንሽዬ ፊኔላ ጨምርበታለሁ። ፊኔላ እዚህ ጋር የምጠቀመው እንቁላል ስለጨመርኩት ሽታ እንዳይኖረው ነው። ውሃ ደግሞ ስናቦካ አንድ ላይ ማብዛት የለብንም ማለት ነው። ዱቄት በዚህ መልኩ በደንብ አድርገን እናቦካለን። እንግዲህ በጣም ይቅርታ ከማም ለብሻለሁ። በዚህ መልኩ እናስተካክልና ሽፍን እናደርገዋለን። ከ10 ደቂቃ በኋላ በዚህ መልኩ ተነስቶልኛል። እዩት እንዴት እንደሚያምር ማለት ነው። ከዛ በደንብ አድርገን በዚህ መልኩ እናስተካክላለን። እንደዚህ ማድረገው ለተወሰነ ደቂቃ እንዲቆይልኝ ነው። ከዛ ደግሞ ቅርጽ ወይንም ዲዛይን ስናወጣ አያስቸግረንም ማለት ነው። እናንተም በዚህ መልኩ ሁላችሁም በየቤታችሁ ሞክሩት ማለት ነው። በጣም ቀላል ነው ባይዘው። እዚህ ጋር ጅቡን ከሪ ነው የተጠቀምኩት እኔ። እናንተ ስጋ መጠቀም ትችላላችሁ ማለት ነው። ዲዛይን ስናወጣ የዲዛይን ማውጫ ከሌላችሁ እናንተ በዚህ መልኩ ሞክሩት ማለት ነው። እኔ ከዚህ ጋር በዚህ መልኩ የማሳያችሁ ሜቢ ከቤታችሁ የዲዛይን ማውጫ ከሌላችሁ ነው። እዩት እንዴት እንደሚያምር ማለት ነው። ኩርሳን ይባላል ባይዘው ከሱቅ ውስጥ ስንገዛ ማለት ነው። ግን እዚህ ጋር እኔ የሰራሁት የኩርሳን ፍጣይር ነው ማለት ነው። ተለቅ አድርጌ ነው ሳይዙን የሰራሁት እኔ ማለት ነው። እና ይሄኛው ደግሞ ተጠቀምኩት ጅብን ከሪ ነው። እናንተ የፈለጋችሁ ነገር ተጠቀሙት ማለት ነው።
በዚህ መልኩ ጨርሻለሁ። አሁን ኦቨን አስገባለሁ። ከላይ የምንቀባው እንቁላል ቢጫዋና ወተት አደባልቀን ነው ከላይ የምንቀባው። ወተት የምንጠቀመው የዘይት ፈንታ ነው፣ ከረሉ በጣም እንዲያምርልን ማለት ነው። ከዛ ላዩ ነው መጀመሪያ የምናበራ። ላዩ ትንሽ ቀላ ካለ ደግሞ ታችኛውን እናበራለን ማለት ነው። አያችሁት? በጣም ነው የሚያምረው። በዚህ መልኩ ሁላችሁም ከቤታችሁ አዘጋጁ። ረመዳን የመጣ ነው፣ ይጠቅማቸዋል ብዬ ተስፋ አደርጋለሁ። እዩት እንዴት እንደሚያምር። አያችሁት? አሁን ለምሳሌ የጅብን አድርጋለሁ፣ ግን ምንም አያስታውቅም እንደተጠቀምኩት። አፍያ ብያለሁ። በዚህ መልኩ በቤታችሁ አዘጋጅታችሁ ተጠቀሙት። በጣም ቀላል ነው፣ በጣም ነው የሚጣፍጠው። ሽታው ሞር ደግሞ በጣም ደስ ይላል ማለት ነው። አብራችሁ የነበርኩኝ ትሁን ነኝ። ሰብስክራይብ፣ ላይክ አድርጋችሁ አበረታቱኝ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ሁላችሁም በየቤታችሁ ሞክሩት። የምትፈልጉት ነገር ካለ በኮመንት አሳውቁኝ። አብራችሁ የነበርኩኝ ትሁን ነኝ። ታንኪዩ